ሰላም ሰላም፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት ከረማችሁ? ሁሉ አማን? እኔ ደህና ነኝ፣ እግዚአብሔር ይመስገን። አይ እንዴት ናችሁ? አማን ነው? ዩቲዩብ እቺ ተከታታዮች ዘመዶች እንዴት ናችሁ? አማን ነው? ሁሉ ኦኬ ነው? ዛሬ የአዋዜ ዳቦ ልጋግር ነውና እንግዳ አለብኝ። እሱ ልሰራ ብዬ ነው። እዚህ ጋር ማድረገው አንድ ሻይ ማንኪያ ጨው አድርጌያለሁ። ጨው እርሾ ነው። ይሄንን እርሾ ተጠቅሜው ያን ሌላ ነበር። እሱን ቀይረውት ይሄን አመጡ። እርሾ ስንት መሰላችሁ? 11 ግራም ነው። ይበዛል። 11 ግራም ነው አድርጌበታለሁ። ለማንኛውም የሁለት ሾርባ ማንኪያ ስኳር አድርጌያለሁ። እሱን እናደባልቃለን። ከዛ በኋላ ሁለት ከግማሽ ዱቄት አደርጋለሁ። ሁለት ብርጭቆ ከግማሽ ማለት ብዙ አላደርግም። ሁለት ብርጭቆ ከግማሽ አደርጋለሁ። አደባልቃለሁ። ከመካከለኛው ምስራቅ ከቅድስቱ ኢየሩሳሌም ተጠንስሶ በጌታችን በመድኃኒታችን ከዛ ወተት ግማሽ ብርጭቆ ወተት አደርጋለሁ። አክሱም ላይ ተቋጥሮ ግማሽ ብርጭቆ ወተት ያ ግማሽ ብርጭቆ ውሃ ግማሽ ብርጭቆ ውሃ ከዛ ትንሽዬ ዘይት ምናልባት አንድ የሾርባ ማንኪያ አንድ ላይ እናደባልቅና እናሸዋለን። ያ የታበተው ኢትዮጵያዊነት የጌታችን ሁለት ከግማሽ ብርጭቆ ነው ያደረኩት። ካነሰው ቀጠን ካለብን ግማሹን እንጨምራለን ማለት ነው። ላይ ፈታ የተቋጠረ እሺ የሌለው አንድ ብርጭቆ ምንድነው ሰራ ሙሉውን አላደረኩትም። በብርጭቆ እናንተ ሊጡን ስታረጉ ሙሉ አድርጉት። ስለዚህ ነው ትንሽዬ አንድ የሾርባ ማንኪያ የሚሆን እጨምርበታለሁ። ስትሰፍሩ እንደኔ ጎዶሎ አታርጉት። እሺ ሙልት አድርጉና ሁለት ከግማሽ በመሸነፍ የሚያሸንፍ ሶስትም ብታረጉት አራትም ብታረጉት እንደ ቤተሰቦቻችሁ ማለት ነው። ይሄንን አሁን በደንብ አድርገን እናሻለን ማለት ነው። እና እንደ ፍላጎታችሁ በጣም ብዙ መጋገር ከፈለጋችሁ በጣም ዱቄቱን ግብአቶቹን ብቻ እንትን ማለት ነው። መታሸት ይወዳል። ያው ዳቦ እሹኝ ይላል እንጂ ኦኬ። እንደዚህ ካሸነው በኋላ እዚህ በላስቲክ አድርገን ትንሽ ኮፍ እስከሚል ድረስ እንጠብቀዋለን ማለት ነው። እሺ ሊጣችንን እናያለን። በስመ አብ እንደዚህ ኮፍ ብሏል ማለት ነው። ኮፍ ብላለች። እሺ የምጋግርበት ሳህን ላይ ከታች እንዳይዝብኝ እንደዚህ
በዘይት ቅጥቅጥ አደርገዋለሁ። በክብ ባልሆነው መጋገር ይቻላል። አሁን ያቦካነው ሊጥ እንገለብጣለን። አሜን። ወይ እሺ፣ እንደዚህ ካደረኩ ነካ ካሜራውን አልከፈትኩት እኔ ብቻ ነኝ የምለፈልፈው። ልክ እንደ ዘመዶቼ እንደዚህ አድርጌ ጥፍጥፍ አደርገዋለሁ። ከዛ በኋላ አሁን አዋዜውን አስተካክላለሁ ማለት ነው። እሺ፣ እንደዚህ አደርግና በርበሬ ልጆችን ስለሚበሉ አንድ ሾርባ ማንኪያ ላድርግ። አንድ ሾርባ ማንኪያ ልጆቹም ስለሚበሉ እንዳይቃጠሉ ዘይት ትንሽ፣ ከዛ ቅቤ ነው የማደርገው። እናደባልቀዋለን። ዘይቱን ትንሽ ነው ያደረኩት፣ ቅቤው ነው ግን ያበዛሁት። እንዴ ካደረግን በኋላ ከላይ ይህ ትክክል ነው እና የመጥበሻ ቅጠል እንትን እርጥቡ ካላችሁ ጥሩ ነው። እርጥቡ የለኝም ፊንላንድ እንግዲህ የመጥበሻ ቅጠል እርጥቡን አይጠቀሙም መሰለኝ። መትከል አለብኝ እኔ አሁን ሰመር እየመጣች መትከል አለብኝ። ትክክል መትከል አለብኝ። ሮዝመሪ እርጥቡ ቢኖር አሪፍ ነበር ግን የለም። ሱቃየው እርጥቡን አላገኘውም። ደረቁ ብቻ ነው ያለው። ይበላሻል ብለው ስለሚፈሩ ነው። ከዛ ወደ ውስጥ የሚገባላችሁ እንደዚህ በእጅ ማጨማለቁ በቅብብል ታሪክ የደረሰ ከመንፈስ ቅዱስ ፈልቆ መካከለኛው ጋዛችሁን ሆኑን ለኩሻለሁ። ሆኑን ለኩሻለሁ። መድኃኒታችን በኢየሱስ ክርስቶስ ደም ቀልሞ እንዲህ በማንኪያው እንዲከነካካችሁት ራሱ እንትን ይገባል፣ ይዳረሳል። በእጅ እንኳን አነካም። ጓንትም ማሪንኪ እንኳን እንኳን ሲደር በጎንደር፣ በአንኮበር፣ በዝዋይ፣ በሐረር፣ በጅማ፣ በማርያም መቀነት ታስሮ እያየሁት ነው ገብቶ ሸገር አዲስ አበባ ላይ ታብቶ ከዛ እዚህ ጋር ማድረገው ምንድነው መዳረስ አለመዳረስን እያየሁ ነው። በኢየሱስ ክርስቶስ ደም የከበረ እንትኑን ብታገኙት አሪፍ ነበረ። የእርጥቡ ቢገኝ አሪፍ ነበር። ሮዝማሪ እኔ ደረቁን ያለኝ ከላይ ነሰንስበታለሁ። ብሔር የሌለው ከላይ እንደዚህ ነሰንስበታለሁ። አላበዛም። በጣም ነው የሚጣፍጠው ከሮዝማሪ ጋር። ከዛ ሰሊጥ ምንጭ ተፋሰስ ሰሊጥ በአክሱም የተቃኘ ሰሊጥ በ200 ለአንድ ለ30 ወይም ለ40 ደቂቃ ኦቨን ውስጥ ከታችሁ ማብሰለው። ከዛ በኋላ ኮረሪማ ይህ ነው ኢትዮጵያዊነት የዛሬ እውነት። ኮረሪማዬ አድርገን ወይ ኮረሪማ አልኩኝ፣ ይቅርታ፣ በጣም ይቅርታ። ጥቁር አዝሙድ ይቅርታ አድርጉልኝ። ጥቁር አዝሙድ እላለሁ ብዬ ነው ኮረሪማ ያልኩት።
ላይክ ሰብስክራይብ አድርጉ። ኮረሪማ እንዴት ካፌ ያስገባ እና በስሎ ሲወጣ እናያለን ማለት ነው። ጥቁር አዝሙድ እላለሁ ብዬ ኮረሪማ ከየት መጣብኝ አፍ ውስጥ አይገርማችሁ? ጥቁር አዝሙድ ነው የሚደረገው፣ ኮረሪማ አይደለም። ክትፎ ምሰራ መሰለኝ። እንደምታዩት ይሄን ይመስላል። ሲበርድ ደግሞ እናያለን። እሺ ዳቦአችን እንግዲህ ወጣለች። የጋገርናት ዳቦ ከሻይ ጋር ከቡና ጋር እንደምትወዱት ልታጮብልናል። እሺ እንግዲህ ዳቦአችን እንደምታዩት የአዋዜ ዳቦ ይታያችኋል ብዬ እገምታለሁ። የአዋዜ ዳቦ የአዋዜው ዳቦ እንደዚህ ሆኖ ከቡና ጋር ከሻይ ጋር ከፈለጋችሁት መብላት ነው ማለት ነው። ሻይ እንደዚህ አድርገን እጣናችንን ጨስ አድርገን እጣናችንን ጨስ አድርገን የአዋዜ ዳቦአችንን እንደምታዩት ይህን ይመስላል። የዛሬ የሰንበት ውሌ ይመስላል። ደህና ሁኑ። ላይክ ሰብስክራይብ አድርጉ። ቤተሰብ ሁኑ።